ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ዛሬ ይዤላችሁ የመጣሁት የወጥ ቅመም ማዘገጃጀት ነው። ግብአቶቹም ጥምዝ፣ በሶ ብላ፣ ነጭ አዝሙድ። እንግዲህ ሁላችንም የተለያየ ሙያ ሊኖረን ይችላል። ነገር ግን እነዚህ ዋና ዋና የሚባሉ ግብአቶች ናቸው። ድንብላል፣ ይሄኛው ቁርንፍድ፣ ቁንዶ በርበሬ። አንዳንድ ጊዜ ሰባት ቅመም ብለን ስንገዛ ቀላቅለው ሊሰጡን ይችላሉ። ችግር የለውም። ቀረፋ አንድ ላይ መግዛት ይቻላል። አንድ ላይ ይሄኛው ደግሞ ኮረሪማ ነው። ከሙን። እነዚህን ያሳዩዋቸውን ግብአቶች እኔ በተለያየ አንድ ላይ ስላልቀላቀልኳቸው ለየብቻ ሞቅ ሞቅ ታደርጓቸዋላችሁ ማለት ነው። እንደምታዩት ኮረሪማው ሞቅ ሞቅ አድርጌዋለሁኝ። ይሄ ደግሞ አንድ ላይ ሰባት ቅመሙን ቀላቅየዋለሁ ማለት ነው። ጥምዙን፣ ቀረፋውንና ቁንዶ በርበሬውን አንድ ላይ ሞቅ ሞቅ አድርጌዋለሁ ቀላቅዬ። ይሄ የምታዩት ደግሞ በሶ ብላ ነው። ሞቅ ሞቅ ብሎ ነው መፈጨት ያለበት ማለት ነው። በጥሬው መፍጨት የለብንም። ይሄ የምታዩት ደግሞ ነጭ አዝሙድ ነው። ነጭ አዝሙድንም እንደዚሁ እንደምታዩት ሞቅ ሞቅ አድርጌዋለሁኝ። የምታዩት ደግሞ ከሙን ነው። ይሄኛው ደግሞ ድንብላል ነው። ሞቅ ሞቅ ካደረጋችሁት በኋላ ግን አንድ ላይ ቀላቅላችሁ ማስቀመጥ ትችላላችሁ እስከሚቀዘቅዝ ድረስ ማለት ነው። ይሄ እንደምታዩት እንግዲህ ተቀላቅሎ ነው። ለምን መፍጫችንን እንዳያበላሽብን ማለት ነው። ከቀዘቀዘ በኋላ እንደምታዩት መፍጫ ውስጥ ከትቼዋለሁኝ። ከዛም እንደዚህ ፈጭቼ አዘጋጅቼዋለሁ ማለት ነው። እንግዲህ ሰብስክራይብ እያደረጋችሁ የደውል ምልክቷን በመጫን ቤተሰብ ሁኑ። አበረታቱኝ ባይ